በአሜሪካን ሀገር በቨርጂኒያ ግዛት የሚገኘውን የኢትዮ 360 ስቱዲዮ ውስጥ ሀብታሙ አያሌው ከሽመልስ አበራ ጆሮ ጋር በመሆን ስቱዲዮ ውስጥ የሚገኙትን የተለያዩ መሳሪያዎችን በድብቅ በመኪና ጭነው ሊሰወሩ ሲሉ የስቱዲዮ ቴክኒሻን ሆና ስታገለግል የነበረችው ወይዘሮ ልዩ በአጋጣሚ አግኝታቸው ጉዳዩን ወዲያው ለእስክንድር ነጋ ባልደራስ ደጋፊዎች በመደወል በአስቸኳይ እንዲመጡ በማድረግ በስቱዲዮ ውስጥ ዱላ ቀረሽ ከፍተኛ አምባጓሮ በመፈጠር ላይ እያሉ የአካባቢ ፖሊስ ደርሶ እንደገላገላቸው የደረሰን መረጃ ያሳያል። አንድ ኃላፊነት እንዳለው አሁን ኢትዮ ሰገነት ቻናል ላይ ነው ያወራ ያለሁት። በምሰራበት ሚዲያ ላይ በስራ አስኪያጅነት በሲኦነት በምሰራበት ሚዲያ እዚህ አምኖት ሲኦ አምኖት ምናምን የሰገነት ቻናል ላይ ትንታኔ የምሰጥበት ለትንታኔ ስጠራ የምገኝበት ሲኦ ሆኜ በምሰራበት ቦታ ኃላፊነቴ ካምፓኒውን ማስጠበቅ የካምፓኒ ምንድነው ስርዓትና ንብረት መጠበቅ። ስለዚህ ኤኒ አቴምፕት በማክሸፍ ካምፓኒው ወይም ድርጅቱ ወይም ሚዲያው እንዲጠበቅ የማድረግ ኃላፊነት ነው። ኃላፊነቴን ተወጥቻለሁ። and the company is safe እና የሚያስጨንቃችሁ ምናምን አካል ምንም ነገር አይኖር ማለት ነው። ኢትዮ 360 እስካሁኑ 50 ድረስ ሴፍ ወደፊትም ሴፍ ህግ ያለበት ሀገር ስለሆነ ማለት ነው። ስለዚህ ልል የምችለው ይሄን ብቻ ነው። ኃላፊነቴ መጠበቅ ነው፣ ማስጠበቅ ነው የካምፓኒው ድርሻ። ይሄ የኔ ኃላፊነት ነው። ከዛ ውጪ ሚዲያውን በተመለከተ ምንም ነገር በሚዲያ ወጥቼ መናገር አልፈልግም፣ አልችልምም፣ ላደርግም አይገባም። ይሄን ደግሞ ራሴ ህግና ስርዓት መከተል ስላለብኝ ነው። ከዚህ በላይ በዝርዝር የምላችሁ ነገር የለም። እጃችሁን ባፋችሁ ጭናችሁ የምትገረሙበት ሁናቴ ይመጣል ከሚል በቀር መልስ የለኝም። ይሄንን ካልን እናተኩር ወደ ዋናው ስራችን። በድጋሚ አብራችሁን ስለሆናችሁ ደስ ይለናል፣ ከልብ እናመሰግናለን። አድማጮች አንድ ነገር ሁልጊዜም እንደምንላችሁ አብራችሁ ሁሉ በፕሪንሲፕል በመርህ ላይ እንቆማለን። በፍጹም ወደዚህ ሊጎትተን ጭቃ ውስጥ ሊጥለን የሚችል አንዳች ኃይል የለም። ላመንበት ጉዳይ ቀራኒዮ መሄድ ሲኖርብን ቀራኒዮ እንሄዳለን። ፕሮሚስ ቃል ነው። ቃል ደግሞ አይታጠፍም። ላመንበት መሰረታዊ ዓላማ የቱንም ያክል ፈተና ወጀብ ቢመጣ ሸብረክ የሚባል ነገር የለም። ደጋግመን ተናግረናል። በጣም ቀላሉን አይደለም፣ ከዚህ በእጅጉ የከፋውን ለዓላማ ስንል ተሻግረነው። ስድብ፣ ፎቶ መዘግዘግ፣ ገለመሌ ምናምን አይደለም። ይሄማ የተለመደ ያለም ከዚህ በጣም የከፋው እንኳን ተዘቅዝቆ ማደር፣ ተዘቅዝቆ መገረፍ፣ ላመኑበት ስቃይ መቀበል እንኳን ያንን የተሻገረ ሰው እነዚህ በጣም ትንንሾቹን በቀላሉ የቢምቢ ፖለቲካ ብሎ የሚሻገራቸው ናቸው። አታዲስ በጣም እናመሰግናለን። ድጋፍ አድርጓል፣ ከልብ እናመሰግናለን ሆናል። ነገር ግን ደጋግመን የምንላችሁ ከኛ ጋር በተያያዘ አሁን በሚዲያ መጥተን እንደዛ ነው በዚህ ጋር ወጥቶ በዚህ ጋር ወርዶ የምንላችሁ ነገር የምንልበት መሰረታዊ ምክንያት ሁሉም ነገር ህግና የህግ መስመር ይዞ የሚሄድ እኛ ደግሞ ክሊር በሆነ ሁኔታ ከዚህ በፊት የተናገርነው ኤንዲአይ ማለት ነን ዲስክሎዘር አግሪመንት ኦፊሻሊ ይታወቅ ተቋማዊ የሆነ ነን ዲስክሎዘር አግሪመንት ፈርመናል ባለንበት ተቋም። ስለዚህ የፈለገ ቢሆን ተገፍተንም ቢሆን ምን ማለት እንደሆነ ተረዱታላችሁ። አንዳንድ ነገሮች ፕሮቮኬሽን ሲመጡ ለነዚያ መልስ እንድንሰጥ ይፈልጋል። ከዛ በኋላ ድንበሩ እንድናልፍ ህገ ወጥ የሆነ ህግ የሚጥስ ድንበሩን ይለፈውና ኮንሲኩዌንሱን አልፎ ያገኝ። እኛ ግን ድንበር አናልፍ። በሁለት ምክንያት፣ አንድ ህግና የህግ መስመር የምንከተል ስለሆንን፣ ሁለተኛው ሞራል የሚባል ነገር አለ። በነውር ውስጥ መገኘታቸው። ስለዚህ በተቻለ መጠን ከነውር ነገሮች ራሳችንን ገለል አድርገን ነው የምናተኩረው ስራ ላይ። ከዚያስ እያንዳንዱ ነገር ጊዜውን ጠብቆ የትጋ ምን እንዴት ምን የሚለውን ስታዩ ምንም አልጠራጠርም። በእርግጠኛነት የምናገራችሁ እጃችሁን ባፋችሁ ጭናችሁ የምትገረሙበት ጊዜ ብዙ ሩቅ ሳይሆን ይመጣል። እዛ ላይ አናባ ለማንኛውም በደንብ ግልጽ ለማድረግ ወደ ዝርዝር ማብራሪያ ለመግባት አልችልም። ምክንያቱ ደግሞ ከህግ አንፃር በህግ የተያዙ ጉዳዮች ላይ እኔ ማብራሪያ መስጠት የለብኝም። በተፈቀደና በተወሰነ ጊዜ የሚመለከታቸው አካላት የሚሰጡት ማብራሪያ እንደተጠበቀ ሆኖ
እኔ ወደ ርዕሰ ጉዳይ ነው የማተኩረው። ነገር ግን ስቱዲዮ አገልግሎት እንዳይሰጥ የተደረገ በመሆኑ በስቱዲዮ የተፈጸመው አገልግሎት እንዳይሰጥ ወይም ከአገልግሎት ውጭ እንዲሆን የተሰራውን ስራ በተመለከተ ፖሊስ ማን መቼ በምን ሰዓት የሚለውን መዝግቦ ጉዳዩን እያጣራ ስለሆነ እና ከዚያም በኋላ ተቋሙም እንደ ተቋም የሚሄድበትን መንገድ ተከትሎ በህግ ይሄድ ያለበትን ርቀት ይሄዳል የሚል ውሳኔ ስላለ በእኔ በኩል ወደዛ ዝርዝር ጉዳይ አልገባም። ነገር ግን ምናልባት ከድምፅ እንዳልኳችሁ ከምስል ጥራት ከድምፅ ጥራት ጋር ችግሮች ካሉ የገባ ነው ይህንን ፕሮግራም ለማቅረብ እንደምንም ሊትራሊ ከፊት ለፊቴ የቆመው ስልክ ነው። በጣም ፕሮፌሽናል ወይ በትልቅ ስቱዲዮ ውስጥ የምንሰራ ሰዎች የነበር ነው። እንደምታውቁት ስቱዲዮ ስራውን እንዳይሰራ መደረጉ ምክንያት ደግሞ የኢትዮ 360 ፕሮግራም ለጊዜው በስልክ እየተላለፈ ነው። ግን ያለ ጥርጥር እነዚህ ሁኔታዎች እንሻገራለን። የእናንተን ስሜት መጋራት ስለፈለግኩ ነው ጆይን ያረኳችሁ። እንዲህ አይነት አፈና በኢትዮ 360 ውስጥ ይኖራል ብዬ በፍጹም አስቤ ስለማላውቅ ይሄ አፈና እጅግ በጣም አስነዋሪ መሆኑን መናገር ስላለብኝ ይህን እድል ልጠቀም ብዬ ነው። በጣም እኔም እዚህ ያለው በቦታ ላይ ስብሰባ ውስጥ ነኝ። 5 ደቂቃ ነው አቋርጬ የወጣሁትና በሆነው ነገር በጣም አዝናለሁ። ነገር ግን እኔ እዚህ ደረጃ ከመደረሱ በፊት ነገሮች በህጋዊ መልኩ ወይም ደግሞ የድርጅቱ የተቋሙ ህገ ደንብ በሚፈልገው መልኩ ወይም በሚፈቅደው መልኩ እንዲከናወን ውስጥ ትግል ከሚያደርጉ ሰዎች መካከል አንዱ ነኝ። ያን ነገር ስናደርግ ነው የቆየነው። ከምንም በላይ ማዝነው ቦርድ ተቋቁሟል። ቦርድ የሚባለው አካል ምንም አይነት እስከዛሬ ድረስ ለተፈጠሩ ነገሮች እስከዛሬ ድረስ ለሆኑ ነገሮች ምንም አይነት ሪስፖንድ አለማድረጉ ምንም አይነት ነገር ለማድረግ ችግሮቹን ያውቃል። ከእንግዲህ ወደኋላ ምናልባትም ኢትዮ 360 ሰራተኞች ሲለቁ አልጠየቀም። ሰራተኞቹ ለምን ሄዱ፣ ለምን ለቀቁ፣ ምንድነው ችግሩ ብሎ አላወያየም። እነኚህ ነገሮች ሁሉ ወደኋላ ተመልሶ ማንሳት ይቻላል። አንድም ቀን ምላሽ ሊሰጥ አልቻለም። አሁን ህገወጥ ነገሮች ይከናወናሉ። ፕሮፌሽናል ያልሆኑ ነገሮች በተቋም ውስጥ ይከናወናሉ። የዛሬውን ጨምሮ ከዚህ በፊትም የተከናወኑ ነገሮች አሉ። እነኚህ ነገሮች ሲከናወኑ ዝም በማለቱ በጣም ባዝንም ህጋዊ ነገሮችን መከተል አስፈላጊ ስለሆነ ብለን ኢየሩሳሌም ጋራ አንድ ደብዳቤ ጽፈን ነበረ ለቦርዱ ማለት ነው። ቀጥታ ኢየሩሳሌም እንግዲህ ብዙ አታች አደረገችልኝ ደብዳቤ አለ። በእያንዳንዱን ስቴፕ ይሄደችበታል። በጣም በዚህ አጋጣሚ ልትመሰገን ይገባታል። ፕሮፌሽናል የጠበቁ ነገሮችን አድርጋለች ለእያንዳንዱ ነገር። ምናልባትም እኔ ያንን ጠብቅ ያላረኩም እኔ ቦርዱ ጋር ነው ትኩረት የነበረው። ምክንያቱም ህጉ የሚጠይቀው መሰረት ቦርዱ ኢንቮልቭ እንዲያደርግና ይህን ችግር እንዲፈታ እድሉን ለማግኘት ሞክሬ ነበረ። ግለሰቦቹ ቦርድ አባላትም ስልካችንን አያነሱም። ጥቂት ሰው ነው ስልክ የሚያነሱት። ደብዳቤ ጽፈናል፣ ህጋዊ ደብዳቤ በአስቸኳይ በ3 ቀን ውስጥ እንዲጠሩንና ነገሮች እዚሁ እንዲፈቱ። ይሄ ነገር ከመከሰቱ በፊት መሆን የነበረበት ነው። ይሄም አልሆነም። ስለዚህ እነሱ ዝም ማለታቸው ቤቱ በጣም ህግ የሚያውቁ ሰዎች ናቸው የምገምታቸው ሰዎች ህግ ሲያጠፉ ሳይ ያናድደኛልና እንዲህ አይነት ነገሮች ተከስተዋል። ህግ በጠበቀ መልኩ ስርዓት በጠበቀ መልኩ ይሄ ኢትዮ 360 የህዝብ ነው ተብሎ ሁላችንም የምንናገርለት የምንመሰክርለት ለዛም ደግሞ ዋጋ የተከፈለለት ስለሆነ የህዝብን ተቋም የግል ማድረግ አይቻልም። ወይም ደግሞ በአንድ ሰው አስተሳሰብ፣ በአንድ ሰው አመለካከት፣ በአንድ ሰው ዙሪያ እንዲከበብ ማድረግ ተገቢ አይደለም የሚል አቋም አለኝ። ይህንንም እቃወማለሁ፣ የዛሬውን ጨምሮ ማለት። የዛሬው ግን በጣም አስከፊ ነው። በአንድ ጋዜጠኛ ላይ እንዲህ አይነት አፈና ማከናወን ማለት አብይ አህመድ ምንም ልንቃወም አይገባም። በቃ አብይ አህመድን መቃወም ማቆም አለብን። እንደዚህ አይነት ነገር ካደረግን በምንም ታምር የትኛውንም ሀሳብ ላንጸባርቅ፣ የትኛውንም አመለካከት ላንሸራሽር፣ ያን አመለካከት በአመለካከቱ መቃወምና መመለስ ሲቻል አትናገሩም ብሎ ጉሮሮ ማለት ግን በጣም ምናልባትም ነውር በሚለው ቋንቋ ነውር ነው። በጣም ነውር ነው። ደግሞ በተለይ ለሌሎች ድምፅ ሆናለው የሚል አካል እንዲህ አይነት ነገሮችን አድርጓል መባሉ
እንግዲህ በቅርበት እናንተ ናችሁ የነበራችሁትና እኔ ውጭ ስለሆንኩኝ ያወቅኩት ነገር የለም ከእናንተ የሰማሁትን ነው የምናገረውና 100% በቃ የነውር ጥግ ነው ብዬ ነው የማስበው ለጋዜጠኛ አሁን ሌላው ነገር ለጋዜጠኛ ይሄ የመጨረሻው ሞት ነው በቃ ድምጽህ አትናገርም ተብሎ መታፈን አብይ አህመድ 200 እና 300 ጋዜጠኞችን አፈነ አሳደደ እንዲያረገ ስንል ምንውል ሰዎች ራሳችን ስናፍን እጅግ በጣም የሚያሳዝን ነውና ይሄ ነገር ተከስቶ ባላይ ደስ ይለኝ ነበር እኔ ባለውበት ተቋም ውስጥ እኛ ባለንበት ተቋም ውስጥ ዋጋ ከፍለናል የምንልበት ተቋም ውስጥ ባይሆን ደስ ይለኝ ነበር ሆኖ አየሁት የታሪካችን አንዱ አካል ይሆናል ማለት ነው ምናልባትም ወደፊት መስገብ ምናስቀምጥ ከሆነ በመስገባችን ውስጥ የሚቀመጥ አንድ ጥሩ ነገር ይሆናል ማለት ነው ጥሩ ነገር ማለት ለማስተማሪያ ብዙ ግጭቶች በመካከላችን አሉ ብዙ አለመግባባቶች አሉ ብዙ ነገሮች አሉ ግን አልተፋፈንም አንዱ ለማፈን ተከይዶ አያውቅ እና ማናችንም ቢሆን ስንታፈን ከአፈናው ላለመሞት የምናደርገው ጥረት ብዙ ነገሮች ሊያናግሩን ይችላሉ አሁን ላለመሞት እየተደረገ ያለ ጥረት ነው እሷ ላይ የመጣው ነገር የጄሪልና ነጌጥዬ አፈወርቅ ላይ የመጣው ነገር ነገኔ ላይ ይመጣል በአጋጣሚ ነው ሶስቱም ፕሮፌሽናል ጋዜጠኞች ናቸውና ያውቁታል ፔኑን ለሌሎች ድምጽ መሆኑን ያውቁታል ሌሎች ሲታፈኑ ምን ያህል እንደሚቆረቆር ያውቁታልና ይሄ በመሆኑ በጣም አዝናለሁ አሁንም ነገሮች በውስጥ ቢፈቱ ደስ ይለኛል ያንንም ነው የምንጥረው ቫዮለንት የሆኑ ነገሮች እንዲኖሩ አንፈልግም ስለዚህ አሁንም ቢሆን የኢትዮጵያ ህዝብ ይሄ ተቋም የኢትዮጵያ ህዝብ ነው ብለን የኢትዮጵያ ህዝብ አዋጥቶ ያቋቋመው እስከሆነ ድረስ የኢትዮጵያ ህዝብ በዚህ አካባቢ ያሉ በቅርበት በየትኛውም ዓለም ያሉ በጨዋ ቋንቋ ተቋሙ የሚቀጥልበትን ነገር ማመቻቸት ያስፈልጋል ሁላችንም አንድ ድምጽ ነው ያለን እዛ ቤት ውስጥ ማንንም የተሻለ ድምጽ የለውም ማንንም የበለጠ ድምጽ የለውም ሁላችንም የሚመራን ደንቡ ነው በደንቡ መሰረት ህጉን ጠብቆ ማንንም ሰው መሄድ አለበት አፈወርቅ አውሮፓ ነው ያለው ጌጥዬ ትላንትና ጫካ ነበረ ዛሬ ተሳዶ ሰው ሀገር ነው ያለው እኛ አሜሪካን ሀገር ነው ያለነው ወደ ሀገራችን ድንጋባ የተደረግንበት ተቋም ነው ሽብርተኝነት የተከሰስንበት ተቋም ነው ብዙ ነገሮቻችን ቤተሰቦቻችን ክብር ያጣንበት ነው ቤተሰቦቻችን ሲሰደቡበት የነበረ ተቋም ነው ይሄ ተቋም እርስ በርስ ተፋፍኑ ማለት በጣም በቃ ለቃላት በሁሉ አይመችም ይሄን ነገር ማድረግ ስለዚህ የኢትዮጵያ ህዝብ በዚህ አካባቢ ያላችሁ ስትደግፉ ይኖራችሁ ለተቋሙ ለኢትዮ 360 ስትቆሙ የነበራችሁ ተቋሙ እንዲቆም የድርሻችሁ እንድትወጡ ነው ማንንም ማፈን የለበትም የሚለው ላይ ትኩረት እንዲደረግ ፈልጋለሁ ብዙ ነገሮች አሉ እናንተም ኢትዮ 360 በመረጃ ታምቶ አያውቅም ለምን ዛሬ እንደዚህ እንደሆነ አላውቅም እንጣላለን እኮ ይሄ ነገር በዚህ ቢደረግ ይሄ ነገር እኮ እንደዚህ ከዚህ አንፃርስ እንዴት ያመጣብለን በጣም ዱላ ቀረሽ ተነጋግረን እናውቃለን እና ያ ነገር ግን ለመተፋፈን አይደለም ወደ ኢትዮጵያ የሚደርሰው መረጃ ኤግዛክትሊ 100% እርግጠኝነት እንዲኖረው ነው ያንን ከማድረግ ውጪ ግን ይሄና ተመካክረን የምናረጋቸው ነገሮች ብዙ ናቸው ተመካክረን ያስቀረናቸው የኢትዮጵያን ህዝብ ይጎዳል ትግሉን ይጎዳል ብለን ያስቀረናቸው በጣም ብዙ ቃል ምልልሶች አሉ ብዙ ዜናዎች አሉ ብዙ ፕሮግራሞች አሉ ያስቀረናቸው ፕሮግራሞች እኔና ጌጥዬ 2 ሰዓት ቀርጸን ያስቀረውት ፕሮግራም አለ በኔና በሱ ውይይት ማለት እኔና እሱ እንኳን ሳንግባባ ቀርተን ያለ መግባባታችን ኢትዮጵያ ትግሉን ይጎዳል ብለን ያስቀረናቸው እንዲህ አይነት ነገሮች ናቸው የነበሩት ይሄ ነገር ጠፍቶ ዛሬ ግን አትናገሩም ጉሮሯችሁን ብሎ አየር ላይ ማውረድ ከራስ ሲሆን ያማል እና ከዚህ አንፃር እንዲታይ ነው ፈልገው በጨዋነት አሁንም ቁጭ ብሎ መወያየት የሚቻልበት እድል ስላለ ተወያይቶ ተቋሙ ይቀጥል እኛ አላፊ ነን ሁላችንም አላይ ለየትኛው እድሜ እንደዚህ እንደምንሆን ባይገባኝም በጣም በጨዋነት ተነጋግሮ መፍታት ይቻል ነበር እዚህ ድረስ ከመምጣት ዛሬ እንዲህ ባይሆን ደስ ይል ነበር ሆነ ግን ከሆነ አልቀረ አሁንም ወደዛው ወደ ኋላ መመለስ ይቻላል በውስጥ ችግሩ እንዲፈታ ቅድም ጄሪ ስትል ሰምቻለሁ ይወጣው የገባ የሚሆን እቺ ነገር ሰምቻለሁ አሁንም ቁጭ ብሎ መወያየት ይቻላል ያለችው ነገር በጣም ነው ምገዛው ግን ቦርዱ አክቲቭ ሆኖ በመሃል ቦርዱ ስላለ ማለት ነው ጠቅላላ ጉባኤ አለ ቦርድ አለ ስራ አስፈጻሚው አለ ስለዚህ ቦርዱ በመሃል ነው ያለው ጠቅላላ ጉባኤ የፈለገውን ነገር ማድረግ ይችላል ቦርዱን ማባረር ይችላል ስራ አስፈጻሚውን ማውረድ ይችላል የፈለገውን ማድረግ ይችላል ያ ነገር እንዳሁን ቦርዱ ወደ መሃል ገብቶ ኑስቲ ቁጭ በሉ ተቋሙ ይቀጥል ሚል አሁን ዲፋሜሽን የሚል ደብዳቤ እንደደረሳትም ሰምቻለሁ በጣም ያሳዝናል በእውነት ነገ ከነገ ወዲያ ማአት ነገሮች ሊመጡ ይችላሉ ማለት ነው እና አሁንም ቢሆን
በጣም ረጅም ሰዓት ስለሌለኝ እንደልቤ አላወራም። በጣም ይቅርታ ጠይቃለሁ። በውስጥ የሚፈታበት እንፈልጋለን። ቦርዱም ይሄን አጋጣሚ ተጠቅሜ እንደሚሰሙ እርግጠኛ ስለሆንኩ ቦርዱ የላክንለትን ደብዳቤ አይቶ ቁጭ ብሎ በዚህ በ3 ቀን ውስጥ እንዲያነጋገረን እንጠይቃለን። ለሚመጣው ኃላፊነት ለሚከሰቱ ነገሮች ሁሉ 100% ቦርዱ ኃላፊነቱን እንደሚወስድ ማስጠንቀቀናል። ያ ነገር ይሄንንም እድል ተጠቅሜ ኃላፊነቱን ትወስዳላችሁ የሚል ነገር ማሳሰብ ፈልጋለሁ። ስላቋርጣችሁ በጣም ይቅርታ። ከዚህ በላይ መናገር አልችልም። ከዚህ በላይ ስሜታዊ መሆን አልፈልግም። አሁንም ቦርዱ የሚሰማ ከሆነ አንድ ሰው ብቻ የሚንቀሳቀስበትና አንድ ሰው ብቻ ደብዳቤ የሚጽፍበት ቤት እንዳይሆን አሁንም ደብዳቤ ጽፈናል። የጻፍነው ምንድነው? በስነ ስርዓት አሁንም ምላሽ እንዲሰጡን እንፈልጋለን። የጻፍነው ሪሙቫል ነው። እኛ የጠቅላላ ጉባኤ መስራቾች ሪሙቫል መብታችን እኮ ነው፣ መቀያየር መብታችን ነው። እንኳን ስራ አስፈጻሚውን ቀርቶ ግን ያው ፕሮሲጀሩን ጠብቆ ራሳቸው እንዲያደርጉት ነው። ራሳቸው ናቸው የሾሙት። የማንሳት ስልጣኑ የነሱ ነው። ስልጣኑን እንዲጠቀሙ ነው ጋብዘናቸዋል። ስልጣኑን ተጠቅመው እዛ ቦታ የሚመጥን ሁሉንም የሚያግባባ ለተቋሙ እንዲኖር የሚያደርግ ሰው አምጡ ነው የምንለው። ቀጥሎ ደግሞ ሌላ ስልጣን አለን፣ ጠቅላላ ጉባኤ ሌላ ስልጣን አለ። ሌላውን ስልጣናችን ደግሞ እንጠቀማለን። ለጊዜው ግን ይህን ላይ ነው ያለን። እያንዳንዱ ሂደታችን ህጉ ይከበር፣ ደንቡ መሬት ላይ ወርዶ አሁን የተጻፈው ደብዳቤ ሰው ቢያየው ደንቡን ተከትሎ ይመስላል፣ ግን አይደለም። ከዚህ በፊት የጠፋው ነገር ይሄ ትክክል እንዳሆነ ያደርገዋል። ስለዚህ ሁላችንም አሁን በመረጋጋት ነው እያወራን ያለ ነው፣ ስሜታዊ ሳንሆን ትላንትን ሳንደመስስ እንዲህ እንዳይሆን በጣም እኔ ኢትዮ 360ን ስለቅ ሻንትን ምንድነው ኬክ ቆርሼ እለቃለሁ ብዬ ነው የማስበው። ይሄን ደግሞ እናገራለሁ ሁሌ ኬክ ቆርሼ እየሄደ ሁሉም ደጅ ወጥቶ የሚሳደበውን ነገር ማጥፋት አለብን ብዬ አምናለሁ። አሁንም እንደዛ እንዲሆን የምፈልገው ስለቅ በቃ በክብር መልቀቅ ነው ያለብን እና ከዚህ በላይ አልናገር። ያስፈቀድኩም ሰዓት አልቋልና እግዚአብሔር ይስጥልኝ። አሁን በህግ በኩል እኔ እንደማየው ከሆነ እኔ ህግ እንድሮ ፈራለሁ ምናምን እያልኩ እናገር ነበር። ግን በጋዜጠኝነት ላይ ለምናገረው ነገርና እውነት ለያዝኩበት ነገር ምንም እፈራው ነገር የለም። ያውም በአሜሪካ ያውም ደግሞ በቨርጂኒያ ህግ ስም ማጠልሸት ብለህ ያውም እንዳንተ ፐብሊክ ፊገር የሆነ ሰው ስሜን አጥፍቷለች እጅግም ያሳፍራል። አንድነት እንደ አደረጃጀት አንተም ደግሞ እንደ አደረጃጀቱ አባል ሆነህ መሪ የደረሰብኝ ትችት አለ የግል ስሜ ጠፍቷል ብለህ እንደ ግለሰብ ለመክሰስ የዛቻ ደብዳቤ መጻፍህ ጠበቃነቱ እንደ ዶክተርነቱ አልተዋልጣልህም ልበል አልገባኝም። ብቻ ለምን እንደዛ ልታስፈራራኝ እንደሞከርክ አልገባኝም። እኔ ምልህ እንደው የጻፍክልኝ ይሄ ኬዝ ነምበር የሌለውን ደብዳቤ ምናምን የላክልኝ ባለ ኬዝ ነምበር አድርገህ ብትልከው ጥሩ ነው። ሁለተኛ ነገር ደግሞ ስም ማጥፋት ለሚለው ነገር እንደው በአሜሪካ ህግ እውነት ሙሉ በሙሉ መከላከያ ሆኖ ይቀርባል። እውነት ይዘን ስለሆነ የምንናገረው ጋዜጠኛን ደግሞ በስም ማጥፋት ወንጀል መክሰስ በአሜሪካ ያውም ደግሞ በቨርጂኒያ ህግ መሰረት እውነት ያዋጣኛል ብለህ ከሞከርክም ቀጥል። እንደ ቅድሙ አይነት ደብዳቤ እዚህ ጋር ማሳየት ቢቻል ጥሩ ነበረ፣ ግን ያ ማሳየት ስለማንችል ነው። እና ደብዳቤው ላይ በጣም ያሳቀኝ ነገር እያወቅሽና አስበሽበት በተለያዩ ሶሻል ሚዲያ ፕላትፎርሞች አሰራጭተሻል። የትላንትና ፕሮግራም ማለት ነው። አሰራጭተሻል። መልእክት እየተላላክሽም በአስቸኳይ አስተላልፉት ስትይ ነበር። እሱን በማድረግሽ ደግሞ እኔ ላይ የደረሰ ጉዳት እንዲበዛ አድርገሻል ይላል ደብዳቤው። እንግዲህ ክስ ብሎ ላከው ማለት ነው። ምንም አይነት ኬዝ ነበር የሌለው። እንግዲህ ይህን ደብዳቤ ከዚህ በፊትም እዚህ ቢሮ ውስጥ አይቼዋለሁ። ለማስፈራሪያነት እንደሱ አይነት ነገር ተጽፎ መጥቶ አይቻለሁ። እና ጉዳት ሲባል ምን አይነት ነው? ገቢ አጥተሃል? ከስራ ተባረሃል? ወይንስ የከፈትከው ትልቅ ተቋም ተዘግቶብሃል? ወይንስ ጭንቅላት ላይ ትልቅ መቃወስ ገጥሟል? አልገባኝም። መጀመሪያ እኔ የምመክረው ነገር እኔ እናንተ እንደው ተያይዘን ህግ እንደው ፍትህ እንደው ያለበት ወይም ደግሞ ህግ ትምህርት ቤት ገብተን አብረን ብንማርና ብንወጣ ጥሩ ይመስለኛል። እንደው አሁን ከሰስኩ ብትል ራሱ እኔ እናንተ እየተገናኘ ሻይና ቡና እየተባባለን ከመለያየት ውጭ ከመጓተት ውጭ የምታመጣው ነገር እንደሌለ በእርግጠኝነት መናገር እችላለሁ። ምክንያቱም በቨርጂኒያ ህግ መሰረት። ከዛ ውጭ ባለው ነገር ደግሞ አንተና እኔን
በሐሳብ ልትመታኝ ስትመጣ እጅግ ነው ያሳኩት። እጅግ እኔ ኢየሩሳሌም ነኝ። ምክንያቱም ስናገርም ስሰራም ለአንድ ነገር ነው፣ ለህሊናዬ በምሰራው ነገር ምንም ነገር ቢመጣ መጸጸት አይደለሁ። ያውም እዚህ የሰለጠነው ዓለም ላይ ቁጭ ብዬ፣ ያውም አንተ የሰለጠነው ዓለም ላይ ቁጭ ብለህ፣ ያውም ዶክተር ተብለህ፣ ያውም አሁን ድርጅት መሪና አይደለ? ድርጅት የተነካብኝ ያልከው ቢገባህ ኖሮ ለድርጅት ትምህርት ነበር የነገርንህ። ቢገባህ ኖሮ የትናንትናው ትምህርት የትናንትናው ጥቆማችን አንተም መተቻት ድርጅትህን መተቻት አልነበረም። እየሄድክበት ያለው መንገድ የተሳሳተ ከሆነ የተሳሳተውን መንገድ አርመህ የተስተካከለውን መንገድ እንድትይዝ ነበረ። ምክንያቱም ሚዲያ ያ ነው፣ አቅጣጫ ይጠቁማል፣ መፍትሄ ያስቀምጣል። ያን ነገር ነበር ያደረግነው። ዛሬ መጥተህ ህገ ወጥ በሆነ ወረቀት እኔ ልታስፈራራ በመሴጅ ስትልክልኝ በዛ ደብዳቤ ላይ የጭንቅላት መርማሪ ነህ፣ ጠበቃ ነህ፣ የአይምሮ ባለሙያ ሳይካትሪስት ሆነሃል፣ ዳኛ ሆነሃል። ሁሉንም ጉዳይ በአንድ ደብዳቤ ውስጥ አካተዋል። እኔ ማን እንደጻፈልህ ማን እንዳማከረህ ራሱ አላውቅም። ባይሆን ወይንም ደግሞ እኔ እናንተ ተገናኝተን እንደው ተመካክረን ብንጽፈው እንደው ከዚህ የተሻለ ነገር እንጽፋለን። እንግዲህ አድማጭ እዚህ ጋር እንደው ያሉትም ተመልካቹ እዚህ ያሉት አድማጮችም እንደው አንድ ነገር ትምህርትም እንዲሆን እነሱም እንዲያውቁት ነው። አንተ ላልከው ልክ ፕሮግራሙ እንዳለቀ የትላንት ፕሮግራም እንዳለቀ አስበሽበት በተለያዩ ሶሻል ሚዲያ ፕላትፎርሞች እንዲሰራጩ አድርገሻል። መልእክት እየላክሽ አስተላልፉ ስትይ ነበር ላልከው በደብዳቤ ላይ ያሰፍር። ማስረጃ ካለ ማስረጃውን አምጣው። ልክ እኔ ከዚህ ፕሮግራም ስወጣ እዚህ በር ላይ ኡበሬን ያበራሁት አየህ። ማህበራዊ ህይወት የሚባል አለ፣ ኑሮ የሚባል አለ። እንዴት አይነት ጀግና እንደሆንኩ ልንገርህ። እዚህ ጋር ድምፅ እያፈናችሁ ፕሮግራሞቻችን ለመቆራረጥ ስትፈልጉ በዛ እንኳን አልተሰነካከልኩም። ከዚህ እንደወጣሁኝ ቀጥታ ኡበሬን ያበራሁት። ከኡበር አድማጭ ተመልካቾቼ ጋር ነበረ ቴክስት ስደራረግ የነበረው። ካገኘሃቸው ጠይቃቸው። ከዛ ውጭ ስለምትለው የማህበራዊ ድረገጽ እሱን አንተ ማህበራዊ ድረገጽ ላይ ቁጭ ብለህ የምትውል ከሆነ እሱን አንተ ተከታተለው። እኔ ማህበራዊ ድረገጽ ላይ ቁጭ ብዬ ያነ ስለቅም አለ። እንደዛ የሆኑ ባለሙያዎች አሉ፣ የእውነት ሰዎች አሉ፣ ቁጭ ብለው ያነ ስለ እውነት ሲናገሩ የሚውሉ። ትላንትና ይሄን ፕሮግራም አሰራጭተውት ከሆነ በዛ አንተ ባልከው ደረጃ በፕላትፎርማቸው ወስደው በስለ ትክክል ውይይት አድርገውበት ከሆነ ስለ እውነት ነው የምነግርህ፣ ጀግኖች ናቸው። አክብሮቴ በያሉበት እንዲደርሳቸው ፈልጋለሁ። በቲክቶክም ይሁን በፌስቡክም ይሁን በዩቲዩብ ይሁን በምንም ይሁን እኔና ጌጥዬ ስለ እውነት ያደረግነው ውይይት ስለ እውነት የሰጠነው መረጃ ወስደው ተወያይተውት ከሆነ ስለ እውነት አክብሮቴ ይድረሳቸው ነው የምለው። እስቲ እውነት የእውነተኛ ሰው ከሆንክ ዛሬ የተደረገውን አፈና ውጣና እስቲ ትክክል አይደለም፣ በዚህ መልኩ ድምፅ መታፈን የለበትም። ምክንያቱም እኛ ለታረደው እየተሰቃየ ላለው ህዝባችን እየታገልን ነው። ይሄ ሚዲያ ደግሞ ያስፈልገናል። እውነት ምን እየሰራህ እንደሆነ ስለምታውቀው መጀመሪያ ላይ ምን እያቀድክ ተነጋገር ከተባለ፣ ስለዚህ እሱን ለአንተ ነው መተውልህ። ለአንተ ጥያቄ ነው ማቀርብልህ። እውነት ኢትዮ 360 ትወደዋለህ ወይ? እውነት ኢትዮ 360 ትፈልገዋለህ ወይ? እውነት ኢትዮ 360 ለህዝብ እንዲቆም የምትፈልግ ሰው ነው ወይ? እሱን ራስን ጠይቅ። ግን ኢየሩሳሌምን አታስፈራራት። ኢየሩሳሌም የራሷ አቋም፣ የራሷ ቁመና፣ የራሷ ማንነት ያላት ናት። በማንኛውም ጉዳይ ላይ ስለያዘችው እውነት ትሞታለች። ስለያዘችው እውነት እንዲያውም እንኳን እዚህ የሰለጠነው ዓለም አይደለም የትም ቦታ ብትቆም ቅድም አንስቼዋለሁኝ። ጣቢያው ኢትዮ 360 የአንድ ሰው ነው የሆኑ ያሉ ደናቆርቶች አሉ። የአንድ ሰው ነው እያሉ ፊት ለፊት ወጥተው ቢናገሩና ያሳፍራል። እውነት ለመናገር ያሳፍራል። የኢትዮጵያ ህዝብ ንብረትን አትናቁት። የኢትዮጵያ ህዝብ አድማጭ ተመልካች ይፈርዳል። የኢትዮጵያ ህዝብ ይፈርዳል። ኢትዮ 360 ላይ ቀላል ዋጋ አይደለም የተከፈለው። እኔ በሴትነቴ ዋጋ ከፍያለሁ። ከዋጋም በላይ ነገር ከተባለ ምናልባት ለዚህ ልዩ ምስክር ናት። ያለፉት አመታት ከኢሳት ጀምሮ እስከዚህ ድረስ የተጓዝነው ጉዞ ታውቃለች። ልጆችን ከማያቸው ማለያቸው ቀን ይበልጣል። 3 ስራ ሰርቶ ለአንድ እናት ቤተሰቦቿን ማስተዳደር ነው። እዚህ ጋር መጥቶ ሚዲያ ኢትዮ 360 የተባለ ግዙፍ ሚዲያ አክብሮ ያስከበረን ሚዲያ ጠንክሮ እንዲወጣ እንዳይፈርስ መቆም ማለት ከአየር ላይ ፕሮግራሟን አያስወርድም። እንዲህ አይነት አምባገነንነት በፍጹም ህሊና የማይቀበለውን በእርግጠኝነት የምናገረው እኔም ሀብታሙ አያሌውም ብሩክ ይባስም ልዩ ጸጋይም ሌሎቹም የኢትዮ 360 መስራቾች
በኢትዮ 360 ላይ እኩል መብት አለን። እኩል መብት አለን። በአንድ ወቅት የኢትዮ 360 የህግ ባለሙያ አንድ ነገር ሲናገር ሰምቼዋለሁ። ኦፊሻል 2 ጠቅላላ ጉባኤ ተጠርተው አንመጣም እስካላሉ ድረስ ሁሉም የኢትዮ 360 መስራቾች ራሳቸው የሚነቀንቃቸው አካል የለም ሲል በዚሁ ጋር ሰምቻለሁ። አይ አላልኩም ካለ ይናገር ይዩም ስላለ። ስለዚህ እዚህ ጋር ይብቃንና እኔ አሁን ማነሳው ምንድነው አሁንም ድጋሚ የምናገረው ኢትዮ 360 እናድን። ኢትዮ ሰገነት በሚባል በማይታወቅ ሚዲያ ኢትዮ 360 እንዲጨፈለቅ አልፈልግም። አይኔ እያየ ዋጋ ከፍለንበታል፣ ብዙ ሆነንበታል። የኢትዮጵያ ህዝብ ደግሞ ይፈልገዋል ኢትዮ 360። ይህንን ገዳይ ቡድን እስከ መጨረሻው ታግለን ሳናሸንፍ ኢትዮ 360 ፈርሶ ለዛ ለአራጅ ቡድን ደስታን እንዲሰጡ አልፈልግምና ሁላችሁም ኢትዮ 360 አድኑት ነው የምለው። መስራቾቹም ሁላችሁም ጎዳና ያዕቆብን ከልብ እያመሰገንኩ ስለተፈጠረው ነገር ጎዳና ያዕቆብን ይቅርታ እየጠየቅኩ በዚህ አጋጣሚ ሁላችሁንም ከልብ አመሰግናለሁ። ወደ በኋላ ላይ ሌላም ነገር ካለ አነሳዋለሁ እና ዶክተር አምሳሉ ከቻልክ የፍርድ ቤቱን ዋነኛውን ወረቀት ላክልኝ። ይሄኛውን የማታለያ ወረቀት ምናልባት በዚህ አጭበርብረ መላክ አጭበርብሮ በእንደዚህ አይነት ወረቀት መጻፍ ምን ሊያመጣ እንደሚችል እኔ እናንተ ሄደን ፍርድ ቤት እንጠይቃለን ወይም ደግሞ ጠበቃ እናማክራለን። ምክንያቱም እኔ እናንተ ሙያችን ሌላ ነው። እዛ ውስጥ ገብተን ባንፈተፍት ጥሩ ይመስለኛል። አፈወርቅም ጌጥዬን በጣም ይቅርታ ጠይቃለሁ። ልዩ ነው። ቀጥሎ አንቺ እንትን በይና እኔ ተናግሬያለሁ። ጌጥዬ ቅድም ጌጥዬን ያቋረጥኩት መሰለኝ። ጌጥዬ ስገባ መሰለኝ ጌጥዬ የወጣው እንዳጋጣሚ ዛሬም ጌጥዬ እየተናገረ እስክንድር እኔ አላልኩም ሳቅባቸው እንዲያውም ነገር ልኝ እኔ ምንም የታፈንኩትም ነገር የለም በነፃነት ኢትዮ የአማራ ፋኖ ህዝባዊ ድርጅትን እየመራው ነው ምንም ጫና የለብኝም ብሏል። ውሸት ነው። መከታውም ያንን ብሏል። ውሸት ነው ሲባል ሰምተናልና እኛ ደግሞ በመረጃችን አንድ ቀንም አፍረን አናቅም። አንድ ቀንም ተሳቀን አናቅም። ችግር የለውም። እኛ ታላቁ ባለበት ሰላም ይሁን። የአማራው ትግል ወደፊት ገፍቶ ያሰብነው ዓላማ ላይ ድረስ እንጂ ችግር የለውም። ስለዚህ ጌጥዬ ቅድም ስለዚህ ትግል እየተናገርክ ነበር። አየር ላይ ተቋረጠ። እንግዲህ ጉሮራችን ላይ ተቆም ወጣ ነውና እዛም ላይ የምትለው ነገር ካለ አጠቃላይ ትናንት በተሰራው የመልስ መርሃ ግብር ላይ በተለይም አሉባልታ ነው የተነገረው እና ይህንን አሉባልታ ስንሰማ ስቀናል፣ ተሳስቀናል ተባልኩ፣ ከኔጋ ደውዬ የሚሉ መረጃዎች ሰምተናል። ከዛም በዘለለ እኛን በአሉባልታ ነዥነት ከመፈረጅም በዘለለ ካራክተራይዝ ለማድረግም ጭምር ተሞክሯል። በዋናነት በተለይም እዚህም መዛም ተናበው ነው ይህንን የሰሩት፣ ተባብረው ነው ይህንን የሰሩት የሚል ካራክተራይዜሽን ጭምር ነው የመጣው። አንዱን የአገዛዙ ልሳን በማምጣት ከዚህ ጋር መናበብ ካለ እውነት ለመናገር መናበብ የምትችሉት እናንተ የአብዮታዊ ዴሞክራሲ ልጆች ናችሁ። በአብዮታዊ ዴሞክራሲ ሜዳ ቦርቃችሁ ተጫውታችሁ ያደጋችሁት እናንተ ልጆች ናችሁ እንጂ እኛ አብረን አላደግን። የተዋወቀን እናበባለን። መናበብ ካለ እናንተ የወጣት ሊግ የማደጎ ልጆች ናችሁ። እናንተ የወጣት ሊግ የማደጎ ልጆች ናችሁ ልትናበቡ የምትችሉት እንጂ ከኔ ጋር አብረን አላደግን፣ አብረን አልበላን፣ አብረን አልኖርን። የት ነው የምንናበበው? የት አልፈን ነው የምንናበበው? እና ይሄ አይነት ካራክተር አሳሲኔሽን ለማንም የሚጠቅም አይደለም። እኛን መስበር አይቻልም። ሀሳባችንን መቃወም ይቻላል። ሀሳባችንን መሞገት ይቻላል። በህግና ደንብ ቤቱ እንዲገዛ አድጎ እንዲሄድ ማድረግ ይቻላል። በስርዓት አልበኝነት ግን ሌላውን እያፈኑ መጦ ጥሩምባ መንፋት አይቻልም። ሚዲያው የህዝብ ሚዲያ እንጂ አንድ ሰው እንደፈለገ ጥሩምባ የሚነፋበት ሚዲያ አይደለም። አንድ ሰው እንደፈለገ ግለሰቦችን እያነሳ ግለሰቦችን እየጣለ የሚኖርበት አይደለም። የህዝብ መገልገያ ሚዲያ ነው ሚዲያው። ስለዚህ ይሄ በጣም አግባብ አይደለም። ማንም ሰው ሊቃወመው የሚገባ ጉዳይ ነው ብዬ አስባለሁ። አሁንም ምለው
የኢትዮ 360 ጉዳይ በአስቸኳይ በህግ እንዲፈታ እንፈልጋለን። ሀብታሙ አያሌው ያለምንም ቅድመ ሁኔታ ቦታውን አስረክበ ኢትዮ ሰገነት ብለህ የያዝከው ሚዲያ ይዘው ልቅ ማለት ትችላለህ። ያለዛም ልክ እንደኛ እኩል ሆነ ከኛ ጋር አንዲትም ስንጣሪ ልዩነት የለህም። መብት ያለ መስሎ ከሆነ ተሳስተሃል። ተሸክሚያቸዋለሁ ምትል ከሆነ ተሸከምከን እኛ ነን የተሸከምነህ። እርግጠኛ ነገር ተሸክመን እኔ ኖር ነው ቢገባህ ኖሮ አየር ላይ ቁጭ ብለህ ያው ሁሉ ስታወራ ዝም የተባልከው ስለተሸከምነ ነው እንጂ አውቀህ አይደለም። እኔ አጠገቡ ቁጭ ብዬ የምሰራውን ሰው እያፈንታ በሰብአዊ መብት ተሟጋች አይሆንም። መጀመሪያ እኔ መብት ተከብሮ ነው ከዛ በኋላ ሰብአዊ መብት ተሟጋች የሚሆነው። ያ አይደለም። ሰብአዊነት የሚጀምረው ካጠገብ ነው፣ ከራስ ነው ሰብአዊነት የሚጀምረው። ኢትዮ 360 ከተቋቋመ እኔ 4 ሰዓት ድፍን የተኛውበትን ጊዜ አላስታውስም። ድፍን 4 ሰዓት የልጅ እናት የልጆች እናት ነኝ፣ ሴት ነኝ። ሴት ስትሆን ደግሞ መከራውን አስቡት። ሴት የሆነ ይገባዋል። ምናልባት የሰብአዊ መብት ተሟጋች ምናምን የተባሉ ሀብታሙ ይገባዋሉ አላውቅም። ምክንያቱም እዛ ጋር እያየን ነው ማንግባባው፣ እዛ ጋር ያየኛል። ነገር ግን ለሀብታሙን የዛ ቢሮ መሆን ለሀብታሙ ሸክም ነው። ምክንያቱም እሱ መሰልቀጥ የፈለገው ነገር አለ። ያ ደግሞ አይሳካልም። በእርግጠኝነት ነገር አይሳካም። እንዲያውም ካሰብከው በኢትዮ 360 ውስጥ ሁላችንም በመስራቾቹ እኔም ልዩም አንተ ብሩክም መብት አለን። ካሰብከው ደግሞ የኛ ሴቶችን ስትወስድ ደግሞ ከአንተ በላይ መብት ሊኖር ይችላል በአሜሪካ ህግ፣ በአሜሪካ መሬት ላይ። ስለዚህ ፕሊዝ ቢያንስ ተመለስ። ቢያንስ የእግዚአብሔርን ቃል ታውቃለህ። እውነት ካወቅከው ታውቃለህ ብዬ አስባለሁ። ካወቀው ስለ እውነት ተመለስ። ትናንትና ክፉ ቀናቶች አልፈዋል። ትናንትና ማያልፉ የሚመስሉ ቀናቶች አልፈዋል። ዛሬ መተህ ድጋሚ ልትኮረኩመን አትሞክር። የትናንትና ኮርኩመን ችለናል። አሁን ደግሞ በፍጹም ያረከው ነገር ነውር ነው፣ ከነውርም በላይ ነውር ነው። በር ቆልፍ የበር ቁልፉን ቀይረ ነው የምጠብቀኝ ነገር ነገ እመጣለሁ ቢሮ። እስቲ ምስታረግ እንደምታረገ ያለሁኝ የሰለጠኑ ዓለምን ያለ ነው። ካንተ እኩል መብት ያላት ኢየሩሳሌም ትመጣለች። ቢሮ ቆልፈ ተቀበለኝ እንደሆነ ያለሁኝ ኢትዮ 360 በእርግጠኝነት ነገር አለው ወደ ቀድሞ ክብሩ ይመለሳል።